ይህን ቪዲዮ ሕፃናትና ነፍሰ ጡር ሴቶች እንዲሁም ስሜታቸው በቶሎ የሚረበሽ ሰዎች እንዲያዩት አይመከርም። ይህች ሴት ድመቷ በወለሉ ላይ ስትወራጭና ስትጫወት ትመለከትና ሁኔታው ስላስገረማት ስልኳን አውጥታ መቅረጽ ትጀምራለች። በመጀመሪያ ምንም አዲስ ነገር የተመለከተች አልመሰላትም። እንዲሁም በድመቷ ድርጊት ተገርማ ስትስቅ ትሰማለች። ነገር ግን ቪዲዮውን ደግማ ስትመለከት አንድ አስፈሪ ነገር ታስተውላለች። የድመቷ ጭራ በማይታይና ባልታወቀ ኃይል ሲጎተት ታስተውላለች። ይህንን ቪዲዮ በሶሻል ሚዲያ ላይ በማጋራት ብዙ ሰዎች ጋር እንዲደርስ ብታደርግም ለዚህ ክስተት ተጨባጭ ማብራሪያ የሰጠ ግን አንድም ሰው አልተገኘም። ይህ ቤት ከዚህ በፊት በቤተ ክርስቲያንነት ሲያገለግል የነበረና ከጅምሩም በመቃብር ስፍራ ላይ የተገነባ ቤት ነው። ለመኖሪያ ቤትነት አመቺ በሆነ መልኩ ከታደሰ በኋላ አንዲት ላጤ እናት ከወንድ ልጇ ጋር በመሆን እዚህ ቤት ውስጥ ለመኖር ወስና ወደዚህ ቤት ጠቅልላ ትገባለች። ይህች እናት ግን ወደዚህ ቤት ከገባች በኋላ በየዕለቱ ያልተለመዱና አስፈሪ የኮቴ ድምጾችን መስማት ትጀምራለች። ነገሩን ለማጣራት ዞር ብላ በቤቱ ውስጥ ብትፈልግም የድምጹን ምንጭ ማግኘት ግን በፍጹም አልቻለችም። አንድ ቀን ይህንን አስፈሪ ድምጽ ከሰማች በኋላ እንደተለመደው ነገሩን ለማጣራት ወደ ታችኛው የቤቱ ወለል ታመራለች። የገጠማት ነገር ግን እጅግ በጣም የሚያስደነግጥ ነገር ነው። በመጀመሪያ ልጇ ማማ ብሎ ሲጠራት ይሰማታል። ልጇ ግን መኝታ ቤት ውስጥ እንቅልፍ ላይ ነው። ቀጥሎም ሳሎን ክፍል የሚገኘው ፒያኖ ማንም ሳይነካው በራሱ ድምጽ ሲያወጣ ትሰማለች። እንደገና ስትመለከት መጽሐፎቿ ማንም ሳይነካቸው ከመጽሐፍ መደርደሪያው ላይ ሲራገፉ ትመለከታለች። ከጎኑ ያለው ወንበርም ሰው ተቀምጦበት ያለ ይመስል ወዲና ወዲያ ሲወዛወዝ ታስተውላለች። ይህንን ጊዜ በድንጋጤ ሸሽታ ወደ ቤቱ ላይኛው ወለል ትመለሳለች። የዚህ ቤት ተአምር ግን በዚህ አላበቃም። አንድ ቀን ይህች እናት ከውሻዋ ጋር ውጭ ከቆየች በኋላ ወደ ቤቷ ትመለሳለች። ወንድ ልጇ አባቱ ጋር ስለሆነ ቤቷ ውስጥ ማንም መኖር የለበትም። ቤቷ ደጃፍ ስትደርስ ግን ያልተጠበቀና እጅግ በጣም የሚያስደነግጥ ነገር ይገጥማታል።
C'est une blague. C'est une blague. Mais je veux pas. Oh mon Dieu. Faut que j'aille voir, c'est pas possible. አንድ ማንነቱ ሊብራራ የማይችልና ሙሉ በሙሉ ጥቁር የሆነ ነገር ከቤቷ ውስጥ ቆሞ ትመለከታለች። ይህ ጥቁር ነገርም ወደ ልጇ ክፍል ሲያመራ ይታያታል። ከዚህ በኋላ ግን ደግማ አልተመለከተችውም፣ በአንዴ ተሰወረ። በአንድ ምሽት ደግሞ እናት ከልጇ ጋር ጥሩ ጊዜን በማሳለፍ ላይ ሳለች ሌላ አስደንጋጭ ነገር ተፈጠረ። ይህ የምትመለከቱት የድብ አሻንጉሊት ማንም ሳይነካው በራሱ ሲወራጭ ታስተውላለች። ነገሩ በዚህ አላበቃም። በአንድ ሌላ ምሽት ደግሞ ይህች እናት ብቻዋን ቤቷ ውስጥ ተቀምጣ ሳለ ሌላ አስደንጋጭ ነገር ትመለከታለች። C'est pas possible. ብዙ ሰዎች በዚህች እናት ላይ የደረሰውን አይተዋል። ነገር ግን አንድም ሰው ክስተቶቹ ለምን እንደተፈጠሩ ሊያብራራላት አልቻለም። ይህ ቤተሰብ በአንድ ላይ ተቀምጦ እየተመገበ ጥሩ ጊዜን በማሳለፍ ላይ ይገኛል። እናት ይህን መልካም ጊዜያቸውን ለማስታወሻነት ቀርጻ ለማስቀመጥ በስልኳ መቅረጽ ትጀምራለች። በድንገት ግን ያልተጠበቀ ነገር ያስተውላሉ። አንድ ሕፃን ልጅ በካሜራው ፊት በፍጥነት ሽው ብሎ ሲያልፍ ይታያል። ነገር ግን በወቅቱ ምንም ሕፃን በቤት ውስጥ እንዳልነበረ ቤተሰቦቹ ከማረጋገጣቸውም በላይ ቪዲዮውን ቀርባችሁ ስትመለከቱት የሕፃኑ አናት የትክክለኛ ሕፃን እንዳይደለ ማስተዋል ይቻላል። ታዲያ ይህ ነገር ምንድን ነው? አንድ ጄሲካ የተባለች እናት ለልጇ መጫወቻ የሚሆን አንድ ትንሽዬ ቤት መሳይ ነገር ገዝታ በልጇ ክፍል ውስጥ ታስቀምጣለች። ልጇም እጅግ በጣም ደስተኛ ነበረች። ከሆነ ጊዜ በኋላ ግን ይህች ትንሽ ልጅ አንድ አስፈሪ ሰውዬ ወይም በሷ አገላለጽ the scary guy ደጋግማ እንደተመለከተችና እንደፈራች ለእናቷ ታስረዳለች። The guy is at the door. Guy. Can we go together? Yeah. Do you want to open the door or you want mommy to open it? I want mommy to open it. Okay. He's in there. The guy? Yeah. He's scary.
It's scary. I'm scared. It's okay. No. እናቷ ጄሲካ ግን ነገሩን ችላ ብላ ታልፈዋለች። በአንድ ምሽት ግን ጄሲካ ከልጇ ክፍል አንድ ያልተለመደ ድምፅ ሲመጣ ትሰማና ነገሩን ለማጣራት ወደ ልጇ ክፍል ትሄዳለች። ከቦታው ስትደርስም ምንም አዲስ ነገር አልተመለከተችም። ከትንሹ ቤት በር ላይ የተገጠመውን ካሜራ ከፍታ ተቀርጾ የተቀመጠውን ቪዲዮ ስትመለከት ግን ለማመን የሚከብድና እጅግ በጣም አስደንጋጭ ነገር ትመለከታለች። ካሜራው በብሩ ላይ ስለተለጠፈ በራሱ ተዟዙሮ መቅረጽ አይችልም። ስለዚህ ከቪዲዮ መረዳት የምንችለው ብቸኛው ነገር የትንሹ ቤት በር በራሱ ሲዘጋና በራሱ ደግሞ ሲከፈት እንደነበረ ነው። ይህ ብቻ አይደለም። ከቤት ውስጥ ፊቷን ወደዚያ ዙራ የቆመችዋ ሴትስ ማን ናት? ከዚህም በተጨማሪ የዚህች ልጅ ፀጉር አንዴ ከፍ ብሎ ከዚያ ደግሞ ሲለቀቅ ይታያል። ጄሲካ ይህንን ከተመለከተች በኋላ ጊዜ አላጠፋችም። ይህንን መጫወቻ ትንሽዬ ቤት አውጥታ ትጥለዋለች። ምስኪኗ ሕፃን ልጅ ግን አሁንም ያንን አስፈሪ ሰውዬ ወይም ስኬሪ ጋይ መመልከቷን አላቆመችም። በዚህ ክስተት ላይ ያላችሁን ሐሳብ በኮሜንት መስጫ ቦታ ላይ አስቀምጡልን። ቪዲዮውን እስከ መጨረሻው ስለተመለከታችሁት እናመሰግናለን። ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን እንዳትረሱ። ሰላም ሁኑልን።